ጤና ይስጥልኝ እንደምን አላችሁ ያደሳ ቶሎሳ ባላለው በተለያዩ ርዕሰ ጉዳዮች ላይ የተለያዩ ትምህርታዊ ቪዲዮዎችን እየቀረጽኩ ሳቀርብላችሁ ቆይቻለሁ። ከነዚህም ውስጥ በተለይ በጥናትና ምርምር ዙሪያ ያዘጋጀው የማቀርብላችሁ ትምህርታዊ ቪዲዮዎች ይገኙበታል። ይሄኛው ወደ 156ኛ ቪዲዮ ነው። በተለይም በጥናትና ምርምር ዘዴ ላይ በአማርኛና በአፋን ኦሮሞ ቋንቋዎች የማቀርብላችሁ መሆኑን ለማሳወቅ እፈልጋለሁ። ይህ የዛሬውን ቪዲዮ ለየት የሚያደርገው ግን ምንድነው? በቅርብ ጊዜ መጽሐፍ አሳትም ያለው ምናልባት ቪዲዮ ላይ በቀኝ በኩል ትመለከታላችሁ። በቀኝ በኩል ያለው የመጽሐፌ ከቨር ነው ወይም የፊት ገጽ ነው። የምርምር ዘዴዎችና አተገባበር ይባላል። እንዲሁ መጽሐፌን በዚሁ አጋጣሚ ለማሳወቅ እፈልጋለሁ። ምክንያቱም ምንም እንኳን በቪዲዮ መጽሐፎች ቢቀርቡም ለማጠቃሻነት ግን የሚያገለግለው መጽሐፍ ስለሆነ ይህንን መጽሐፍ ማስታወሻነቱን ይህንን ቪዲዮ የመጀመሪያው በመሆኑ ይህንን እንዲታወቅልኝ ነው። ምናልባት መጽሐፉን ለማግኘት በመልኩ ነው የሚለው የሚፈልገው መጽሐፉን የሚፈልግ ሰው ምናልባትም በኢሜይሌ ሊሆን ይችላል። እዚህ ላይ ያለ ኢሜይሌ እንደምታዩት ስልክ ቁጥርም አለ። በዛ መሰረት ማግኘት ይችላል። ባለበት ቦታ ላይ መጽሐፉን ለማድረስ እችላለሁ። እንደገና ስለ መጽሐፌ ደግሞ በዚሁ ዩቲዩብ ቻናል ላይ አስታውቂያለሁ። ይህን አልካልኩ በዛሬው ዕለት የማቀርብላችሁ ከመረጃ አሰባሰብ ወይም ማሰባሰብ ዘዴዎች አንዱ የሆነውን የምልከታ ዘዴ ዝግጅትና አቀራረብ ይሆናል። ስለዚህ ይህ ማለት ምንድነው? ከዚህ በፊት የተለያዩ የመረጃ ማሰባሰብ ዘዴዎችን አቅርቤላችኋለሁ። ይሄኛው አንዱ ነው። ከዚህ በፊት ያቀረብኩላችሁን አሁን መልሼ በመጥቀስ ጊዜያችሁን መግደል አልፈልግም። አሁን በቀጥታ ወደ ዝግጅቴ እገባለሁ። መልካም እንግዲህ ከዚህ በፊት የተለያዩ የመረጃ ማሰባሰቢያ ዘዴዎችን ወይም መሳሪያዎችን አቅርቤላችኋለሁ። ከነዚህ መካከል ቃለ መጠይቅ፣ የጽሁፍ መጠይቅ ይገኙበታል። ይሄ እንግዲህ የምልከታ ዘዴ ነው። በምልከታ ዘዴ መረጃዎችን መሰብሰብ እንችላለን፣ ወይም የምልከታ ዘዴን በመጠቀም የተለያዩ መረጃዎችን መሰብሰብ እንችላለን። ሌላው ደግሞ ሰነድ ዳሰሳ የሚባልም አለ። በሚቀጥለው ቪዲዮ ውስጥ የምመጣበት ነው። እንደዚሁም በምዘና ወይም በፈተና መረጃዎችን ማሰባሰብ እንችላለን። ስለዚህ የምልከታ ዘዴ ዝግጅት አቀራረብ ምን ማለት ነው? ራሱ ምልከታ ማለት ምን ማለት ነው? ወይም በእንግሊዝኛው ኦብዘርቬሽን ይባላል። ምን ማለት ነው የሚለውን እናያለን። ምልከታ አንዱና ጠቃሚው የመረጃ ማሰባሰቢያ መንገድ ነው። ምልከታ አጥኚው የሰዎችን፣ የነገሮችን ወይም የክስተቶችን ባህሪ በአይኑ የተመለከታቸውንና የተገነዘባቸውን ቁም ነገሮች የሚመዘግብበት ስልት ነው። ምዝገባ አለው ማለት ነው። እንግዲህ ምልከታ በተመረጡት የጥናትና ምርምር ናሙናዎች እና መስኮች በቦታው በመገኘት ማለት ነው ሁኔታዎችንና ተለዋዋጭ ባህሪያትን በአይኖቻችን የምናይበትና በሌሎችም የስሜት ህዋሶቻችን አማካኝነት የምንረዳበት መንገድ ነው ማለት ነው። ስለዚህ አጥኚው እዛ ተገኝቶ የሚመለከታቸው፣ የሚሰማቸው ወይም ደግሞ የሚቀምሳቸው ሊሆን ይችላል። በአጠቃላይ የስሜት ህዋሳታችን በመጠቀም ራሱ እዛ በመገኘት የሚረዳበት መልከት ነው። በጣም ትልቅ ቱል ነው። ብዙ ጊዜ ግን የተለያዩ ሪሰርቾች ላይ ይሄንን ብዙ ሲጠቀሙ አይታይም። ብዙዎቹ የሚጠቀሙት ቃለ መጠይቅና የጽሁፍ መጠይቅ እንደውም ግሩፕ ዲስከሽን አይነቶችን ነው የሚጠቀሙትና ይሄ ግን በጣም ትልቅ ቱል ነው። በተለይ ኳሊቴቲቭ ሪሰርች ላይ በጣም የምንጠቀምበት መሆኑን ለማየት ነው። እንግዲህ የተለያዩ የምልከታ አደራረግ ዘዴዎች አሉ። ይህንን ነው
እንደምናየው የተለያየ የምልከታ ዘዴዎች አሉ። ከነዚህ መካከል በድብቅ ወይም በግላጭ የሚደረግ ምልከታ ይኖራል። ወሰኑ የተገደቡና ወሰኑ ያልተገደበ ምልከታ ይኖራል። ቀጥታና ተዘዋዋሪ ምልከታ ምንለው ይኖራል። ይህ እንግዲህ ምን ማለት ነው የሚለውን ነገር አብረን በምናይበት ጊዜ ልናየው የምንችለው ይሆናል። የተለያዩ አይነቶችን ብለን በምንመለከትበት ጊዜ የተለያዩዎችን ማየት እንችላለን ማለት ነው። ምንድናችሁ እነዚህ? አንድ በአንድ ለማየት እንሞክራለን። ለምሳሌ ከድብቅ ወይም በግላጭ የሚደረግ ምልከታ ከሚለው እንጀምራለን። በድብቅ ወይም በግላጭ የሚደረግ ምልከታ ምንድን ነው የሚለውን በምናይበት ጊዜ በድብቅ የሚደረግ ምልከታ ሰዎች ወይም ነገሮች፣ ሰውን ሊሆን ይችላል፣ ነገሮችን ሊሆን ይችላል፣ ክስተቶችን ሊሆን ይችላል፣ ክትትል ወይም ምልከታ የተደረገባቸው መሆኑን ሳያውቁ የሚደረግ የምልከታ ዘዴ ሲሆን በግላጭ የሚደረግ ምልከታ ደግሞ ሰዎች ምልከታ የተደረገባቸው መሆኑን እያወቁ የሚደረግ የምልከታ ዘዴ ነው። በተለይ ሰዎች ክትትል ወይም ምልከታ የተደረገባቸው መሆኑን ሲያውቁ የተለየ ባህሪ ስለሚያሳዩ በድብቅ መመልከት ይቻላል። እንስሳትና ሌሎች ሂደቶችን ግን በቀጥታ መመልከት ምናልባትም ተገቢ ሊሆን ይችላል። ሌላው ወሰኑ የተገደበና ወሰኑ ያልተገደበ ምልከታ የምንለው ነው። እንግዲህ ወሰኑ በተገደበ ምልከታ ስልታዊና የሚታዩ ነገሮች በቅድሚያ ተወስነው የሚካሄድ ሲሆን ወሰኑ ባልተገደበ ምልከታ ደግሞ ምልከታው እንደ ሁኔታው የሚለዋወጥና ሊጠብም ሊሰፋም የሚችል ነው። ሌላው ቀጥታና ተዘዋዋሪ ምልከታ የምንላቸው ነው። የቱኑ ቀጥታ የቱኑ ተዘዋዋሪ የሚለውን እናያለን። እንግዲህ ቀጥታ ምልከታ የሁኔታው ድርጊቱን በማየት ስለ ሁኔታው መመዝገብ ሲሆን ተዘዋዋሪ ምልከታ ወይም ዳይሬክት ኦብዘርቬሽን የምንለው ደግሞ የምንመለከተው ነገር በቀጥታ ሳይሆን በተዘዋዋሪ የሚከሰት ሲሆን ነው። ለምሳሌ ያህል ሳይንቲስቶች ኤሌክትሮን የተባለችውን የቁስ አካል ክፍል በዓይናቸው አይተው አያውቁም። ነገር ግን ስለመኖሩ በሌላ መንገድ አረጋግጠዋል። እንዲሁም በዓይን የማይታዩና በእጅ የማይዳሰሱ ነገሮችንና ባህሪያትን ለምሳሌ ያህል ብልህነትንና ጥበብን፣ የአስተሳሰብ ብስለትን በተመለከተ በተዘዋዋሪ ምልከታ መረጃ ማግኘት ይቻላል። አይኪው የምንለው ለምሳሌ ይኖራል። ኢንቴሊጀንት ኮሽንት የምንለው ነገር ይኖራል። እነዚህ ነገሮች አሁን በሚለኩበት ጊዜ ወይም በተለያዩ ነው ማለት ነው። በቀጥታ ማየት አይቻልም። የሰውን አስተሳሰብ ብልህነት ደረጃ አይኪው መለካት ግን ወይም ማወቅ ይቻላል ማለት ነው። እንግዲህ በሰው ወይም በመሳሪያ የሚደረግ ምልከታ የሚባል ነገር አለ። በሰው ሊሆን ይችላል። በሰው ማለት ሰውየው እዛ ተገኝቶ ወይ አጥኚው እዛ ተገኝቶ ነው፣ ወይም መረጃ ሰብሳቢው ማለት እንችላለን። በመሳሪያ ደግሞ የሚደረግ አለ። በሰው የሚደረግ ምልከታ አጥኚው ወይም መረጃ ሰብሳቢው ሰው በዓይኑ በማየት መረጃ የሚመዘግብበት መንገድ ሲሆን፣ በመሳሪያ የሚደረግ ምልከታ ደግሞ በካሜራ ሊሆን ይችላል ወይም በቪዲዮ ካሜራ ቀረጻ የሚካሄደውን ለማለት ተፈልጎ ነው። እንግዲህ ሌላው ደግሞ በተሳትፎና ተሳትፎ አልባ በሆኑ ሁኔታ የሚደረግ ምልከታም አለ። እንግዲህ ይሄ ምንድነው? አብሮ በመሳተፍ ማለት ነው። ፓርቲሲፔት በማድረግ አጥቂው ወይም መረጃ ሰብሳቢው መረጃ የሚሰብስበት ስልት ነው። በዚህ አጋጣሚ ከዚህ ላይ እንደምትመለከቱት እንደ ባክግራውንድ ሆኖ መጽሐፍ ሽፋን ይታያል። በነገራችን ላይ እኔ አሁን ማቀርብላችሁ ቀጥታ መጽሐፉ ሙሉ ለሙሉ ይወክላል ማለት አይደለም። ስለዚህ መጽሐፉን በመጠቀም በጣም ወሳኝ ይሆናል። ምክንያቱም እኔ አሁን የምገልጽላችሁ የመሳሰሉ ነገሮች ከዛም አጠራ አድርጌ ነው በስፋት እስከ በተለያየ ምሳሌዎች መጽሐፉ ስለሚያቀርብ ይህንን በዚህ አጋጣሚ መልካም ለእናንተ ጉድ ኦፖርቹኒቲ ነው ብዬ ወይም መልካም አጋጣሚ ነው ብዬ በዚሁ አጋጣሚ ለማመልከት እፈልጋለሁ። በተሳትፎና ተሳትፎ አልባ በሆኑ ሁኔታ የሚደረግ ምልከታ ስንል ምን ማለት ነው? በተሳትፎ የሚደረግ ምልከታ ተመልካቹ ከሚጠኑት ተጠኚ ማለት ነው ሰዎች ጋር እነርሱ የሚሰሩትን እየሰራ አብሮ ይሳተፋል፣ በዚያው ምልከታ ያደርጋል። ተሳትፎ አልባ በሆነ ምልከታ ዘዴ ደግሞ ተመልካቹ አይሳተፍም፣
ወይም ደግሞ አጥኚው አይሳተፍም ማለት ነው። እነዚህ ህጋ ነው የሚያስፈልጉት። መቼ ነው ተሳትፎ አልባ፣ መቼ ነው ተሳትፎ የሚለው የተለያዩ ምሳሌዎች ማንሳት እንችላለን። ነገር ግን በአጠቃላይ የምልከታ ዘዴን በተሳካ ሁኔታ ለመጠቀም የሚከተሉትን ጉዳዮች ማጤን ያስፈልጋል። ምልከታን በተሳካ ሁኔታ ለማጤን የሚከተሉትን ነገሮች ማጤን ያስፈልጋል። እነዚህም የምንመለከተው ነገር አስቀድሞ መለየት፣ ተገቢ ሁኔታዎችን መምረጥና ማመቻቸት፣ ለሚታዩ ነገሮች ለምን ያህል ጊዜ መመልከት እንዳለብን መወሰን፣ ለምልከታ የሚያመች ቦታ መምረጥ፣ ተመልካቹ ቦታ መሆን እንዳለበት መምረጥ ሊሆን ይችላል። የምንመለከታቸውን ድርጊቶች ወይም ባህሪያትን መወሰን፣ የምንመለከታቸውን ድርጊቶች ወይም ባህሪያትን ድግግሞሽን ፍሪኩዌንሲውን በተዘጋጀው ቅጽ ላይ ማስፈር፣ የድርጊቶችን ወይም የባህሪያትን ድግግሞሽ ቀድሞ በተዘጋጀው ቅጽ ላይ ማስፈር እንደማለት ነው። ስለዚህ እና የመሳሰሉ ነገሮች ይኖራሉ። እንግዲህ በአጠቃላይ በየትኛውም አይነት የምልከታ ዘዴ የተገኘ መረጃ ወዲያውኑ ወይም በምልከታው ሂደት ወቅት መመዝገብ ይኖርበታል። ይሄ እንግዲህ በጣም አንዱ ስህተት ነው ወይም ኮመን ኤረር የሚፈጸሙ በአጥኚዎች ነው። ማለት ይመለከታሉ ግን እዛው አይመዘግቡትም፣ በትክክል አይመዘግቡትም። በኋላ አስታውሶ ለመመዝገብ ይሞክራሉ። ይሄ በጣም ትልቅ ስህተት ነው። እዛው ነው መመዝገብ ያለበት። እንግዲያውስ እዛው ለመመዝገብ ደግሞ ለዚህ ጉዳይ የሚረዳ የምልከታ ቅጽ ኦብዘርቬሽን ቼክሊስት የሚባል አለ። ቀድሞ መዘጋጀት አለበት። ቀድሞ ተዘጋጅቶ እንደገና ቫሊዲቲው ወይም ደግሞ የዛ ቼክሊስት ትክክለኛ የምንፈልገው ነገር ስንመለከት የምንሞላበት ቅጽ የያዝ ይዘቶችን መያዙን አረጋግጦ ነው መሄድ እንጂ እዛ የተገኘውን ሁሉ አይደለም። በእርግጥ የተገኘውን ነገር እግረ መንገዳችንን ከኦብዘርቬሽን ቼክሊስት የሚመጡ በርካታ ነገሮች ሊኖሩ ይችላል። እነሱም ነገሮችም መያዝ ወይም በፎቶግራፍም ከሆነ በካሜራ በቪዲዮ ካሜራ በተገኙ መሳሪያዎችም እነዚህ እግረ መንገዳችንን ከሪሰርቹ ጋር ሪሌሽን አላቸው ወይም ግንኙነት አላቸው የምንላቸው መረጃዎች መያዝ ይኖርብናል። መልካም እንግዲህ እስቲ እንዲህ ለምሳሌ ያህል በጋምቤላ ክልል ይላል ርዕሱ በሚገኙ የመንግስት መስሪያ ቤቶች ያለው የሰው ሀብት አጠቃቀምና አስተዳደር ደረጃና ሁኔታ በሚል ርዕሱ እንግዲህ ይሄ ነው። በተጠናው ጥናታዊ ጽሑፍ በመረጃ ሰብሳቢው ጥቅም ላይ የዋሉትን የተለያዩ የምልከታ ቅጽ ዝግጅትን ዘዴን እስቲ እንመልከት። አንዳንድ ምሳሌዎችን እስቲ ላቀርብላችሁ። እንግዲህ ይሄ ምንድን ነው? በመስክ ምልከታ ወቅት በየመስሪያ ቤቱ በትክክል በስራ ገበታ ላይ የተገኙ ሰራተኞችና ከስራ መደብ ውጭ በትርፍነት የሚገኙ የሰው ኃይል ብዛት የሚያሳይ ምሳሌ ነው። ይህ ምሳሌ እውነተኛ ምሳሌ ነው። እኔ ጋምቤላ ክልል በስራ አመራር ኢንስቲትዩት ስራ በነበረበት ጊዜ ያጠናሁት እውነተኛ ጥናት ላይ የወሰድኩት ነው። መልካም ለምሳሌ እንመልከት። አሁን ሰንጠረዥ የምልከታ ቅጾች ይኖራሉ። እንግዲህ የተለያዩ ይኖራሉ። የምልከታ ቅጹ እንግዲህ የመረጃ መሳሪያዎቹ ጠቀሜታ ምንድን ናቸው የሚለው ለምሳሌ ስናይ በመስክ ምልከታ ወቅት በትክክል በስራ ገበታ ላይ ምን ያህል ሰራተኞች እንደተገኙ በምልከታ ለማረጋገጥ ነው። ለምሳሌ ሰንጠረዥ እናወጣለን። ትርፍ የሰው ኃይል መኖር አለመኖሩን በምልከታ እንግዲህ መደቦች አሉ። በዛ መደቦች ላይ ትርፍ አለ ወይ፣ ያለ ስራቸው የተቀመጡ ሊሆን ይችላል፣ ወይም ተገቢ ያልሆኑ ወደ ሌላ መዛወር የነበረባቸው እንደዚህ አይነት ነገሮች እንግዲህ ይሄ ከሂውማን ሪሶርስ ማኔጅመንት አኳያ ነው። ይሄ ሪሰርች እንደምታዩት ከሂውማን ሪሶርስ ኤችአርኤም አኳያ ነው እንግዲህ ያንን ጥናት ስናካሄድ የነበረውና ሌላው የመስሪያ ቦታዎች ምን ያህል ለስራ መች እንደሆኑ ምልከታ ማድረግ፣ በዛው ምልከታ ማድረግ ይቻላል። አስቀድመን ነው እንግዲህ እነዚህን ነገሮች ማሰብ አለብን። ቁጭ ብለን መጀመሪያ ነው እነዚህ ቱል ወይም እነዚህን ኮንቴንትስ የምናዘጋጀው። የመስሪያ ቦታዎች እንበል ምን ያህል በማቴሪያል እንደተደራጁ ምልከታ ማድረግ ሊሆን ይችላል። እንግዲህ በመስክ ምልከታ ወቅት በየመስሪያ ቤቱ በትክክል በስራ ገበታ ላይ የተገኙ ሰራተኞችና ከስራ መደብ ውጭ በትርፍነት የሚገኘው የሰው ብዛት የሚያሳይ አንዳንድ እንግዲህ ምሳሌዎችን እናያለን። ለምሳሌ ይሄ አሁን የምታዩት ሰንጠረዥ እሱን ነው የሚያሳየው።
ምንድን ነው የያዘው? ከሞላ ጎደል አንድ ሁለቱን እዚህ ላይ ለማየት እንሞክራለን። በእርግጥ በርካታ ይዘቶች ሊኖሩት ይችላል። የመጀመሪያዊ ይዘት ለምሳሌ እዚህ ጋር ስናየው ይዘት ቁጥር 1 በመስክ ምልከታ ወቅት በትክክል በስራ ገበታ ላይ የተገኙ ሰራተኞች ብዛት ይላል። ይህ እንግዲህ ቅጽ ነው ወይም ሰጠረጅ ነው። ምንድን ነው የምትሞሉት? ወንድ ይሄናል፣ ሴት ይሄናል፣ ድምር ይሄናል ብሎ እናያለን ማለት ነው። በምልከታው ወቅት ነው ያለው። እንግዲህ የራሱ የሆነ በኋላ ትንታኔ ይኖረዋል። ሌላው በመስሪያ ቤቱ ከስራ መደብ ውጪ በትርፍነት የሚገኝ የሰው ኃይል ብዛት፣ ይህንንም እናስቀምጣለን። ምሳሌ ነው በነገራችን ላይ እንግዲህ መረጃዎች ይህንን መረጃ ወስዶ በቀጥታ መጠቀም አይደለም። ከቦታ ቦታ ይለያያል። አጥኚው የሚፈልገው ዓላማ ይኖራል። የጥናቱ ዓላማ የጥናቱ መሰረታዊ የሆኑ ወይም አበይት የሆኑ ቤዚክ ሪሰርች ኩዌስችኖች ይኖራሉ እንዲመለስለት የሚፈልገው። ስለዚህ የግድ ይህንን ትጠቀማላችሁ ማለት አይደለም። ይሄ ናሙና ነው፣ በነገራችን ላይ ናሙና ነው። ይህንን ተረድታችሁ ቅጽ እንዴት ነው የሚዘጋጀው የሚለውን ነው። ለምሳሌ የሚከተለውን የሚከተለው ስናይ እዚህ ላይ ትንሽ እንትኑ እንዳልመጣ ነው። እኔ ግን ላነብላችሁ ሞክራለሁ። ሶሪ ፎር ዘ ኢንኮንቪኒየንስ። አማርኛውን ፎንት ሲለውጠው በዚያም መልክ አድርጎታል። ግሬት ጋድ። ኤኒዌይስ ምን ለማድረግ እፈልጋለሁ ይህንን እዚሁ ባለው በዚህ ቪዲዮ ላይ ለመጨረስ እሞክራለሁ። ምንድን ነው የሚለው ይሄ? እባክዎት ምርጫዎትን ለመልስ በተዘጋጁ ባዶ ቦታ ወይም ሳጥን ውስጥ የጭረት ምልክት በማድረግ ያሳዩ ነው የሚለው። የስራ ቦታዎች ምን ያህል ለስራ ምቹ ናቸው? በጣም ምቹ ናቸው? በመጠኑ ምቹ ናቸው? ሌላው ደግሞ ምቹ አይደሉም ምርም የሚሉ ነገሮች አሉ። ይሄ ሊከርት ስኬል ነው እዚህ ጋር የተጠቀመው። ሁለተኛውንም እንደዚሁ ላነብላችሁ ይችላሉ። ለምሳሌ የስራ ቦታዎች ምን ያህል በተፈላጊ ቁሳቁሶችና ማቴሪያሎች ምን ሆነዋል? ተሟልተዋል ብዬ ሊሆን ይችላል እዚህ ጋር ማቀርበው። ከዛ በኋላ የሚቀጥለው ላይ ምን ይላል? በጣም ተደራጅተዋል። የሚቀጥለው ላይ ደግሞ በመጠኑ ተደራጅተዋል። ቀጥሎ ባለው ኮለም በተፈላጊ ቁሳቁሶች ማቴሪያሎች ተዘጋጅተዋል። እንደዚህ እያለ የሚያቀርብበት ስልት ነው። ሌላው የመስሪያ ቤት የሰው ኃይል ልማትን አለ የለም፣ የሰው ኃይል አስተዳደር ሰራተኛ አለ እንደዚህ እያለ ሊከርት ስኬል በመጠቀም ወይም ደግሞ የሚሞሉ ነገሮችን ይሆናል። ኦብጀክቲቭ ሊሆን ይችላል፣ ሳብጀክቲቭ ሊሆን ይችላል፣ ምርጫዎች ነገር ሊሆን ይችላሉ፣ ወይም ደግሞ እኛ የምንሞላቸው ሊሆን ይችላል። እንግዲህ በዚህ መሰረት መልካም። እስቲ ይህን አለ እንዲህ ካል ምናልባት አንዳንድ ነገሮችን እንግዲህ እዚህ ላይ ለማየት እንሞክራለን። በማንኛውም የመረጃ ማሰባሰብ ሂደት ወቅት በአጥኚው ምናልባትም በአጥኚው ያልታሰቡ ነገሮች ሊከሰቱና ከጥናትና ምርምር ስራው ጋር ተዛማጅ የሆኑና ያልታሰቡ መረጃዎች ሊያጋጥም ይችላል። እንግዲህ በመስክ ምልከታ ወቅትም አጥኚው በቼክሊስቱ ካስቀመጣቸው በተጨማሪ ያልታሰቡ ክስተቶችን ሊመለከት ይችላል የሚለው በዚህን ጊዜ ምን ማድረግ አለበት? ቀደም ብዬ እንደገለጽኩት የተመለከታቸውን፣ ያዳመጣቸውን፣ የተገነዘባቸውና የታዘባቸውን ፍሬ ነገሮች በማስታወሻው ላይ ማስፈር ይኖርበታል። እንግዲህ አመሰግናለሁ። ይሄ እንግዲህ እንዳያችሁት ምልከታን አስመልክቶ ምልከታን እንደ መረጃ ማሰባሰቢያ መሳሪያ ወይም የምልከታ ዘዴ ዝግጅትና አቀራረብ ነው ያቀረብኩላችሁ። አሁን ቀጥሎ ደግሞ ሰነድ ዳሰሳ ዝግጅትና አቀራረብ ይቀርብላችኋል። በዛ ቪዲዮ ላይ እስክንገናኝ ደህና ቆዩ። ላለው ስለተከታተላችሁ አመሰግናለሁ።